2018 የእግር ኳስ ዜና የታላላቅ የሻምፒዮንስ ሊግ ውጤቶች አውሮፓን አስደንግጠዋል። የዚህ ሳምንት ትልቁ የእግር ኳስ ዜና የሆነው ከዩኤፋ ሻምፒዮንስ ሊግ የ16 ዙር ጨዋታዎች ነው። በርካታ አስገራሚ ውጤቶች የአውሮፓ የእግር ኳስ ደጋፊዎችን አስደንግጠዋል። ከአስደናቂዎቹ ፍጻሜዎች አንዱ ሪያል ማድሪድ ሲሆን ማንቸስተር ሲቲን በበላይነት 3-0 አሸንፏል። ሪያል ማድሪድ ጨዋታውን ከጅምሩ ተቆጣጥሮ በመጀመሪያው አጋማሽ 3 ጎሎችን በማስቆጠር ሲቲ ለማገገም እየተቸገረ ነበር። ሌላ ድራማዊ ጨዋታ ፓሪስ ሴንት ጀርሜን ቼልሲን በ5 ጎሎች አሸንፏል። የፒኤስጂ አጥቂ ተጫዋቾች ሊቆሙ አልቻሉም። 5 ጎሎችን ማስቆጠር በመልስ ጨዋታው ላይ ትልቅ የበላይነት እንዲኖረው አስችሎታል። ይህ በእንዲህ እንዳለ አትሌቲኮ ማድሪድ በቶተንሃም ሆትስፐርን 5-2 ማሸነፉ ግርምትን ፈጥሯል። ይህም በአውሮፓ ውድድር ውስጥ ካሉት በጣም አስቸጋሪ ቡድኖች አንዱ ሆኖ ለምን እንደቀጠለ ያሳያል። እነዚህ ውጤቶች ማለት በሚቀጥለው ሳምንት የሚደረጉ የሁለተኛ ዙር ጨዋታዎች ቡድኖች በቻምፒዮንስ ሊግ ሩብ ፍጻሜ ውስጥ ቦታ ለማግኘት በሚያደርጉት ፍልሚያ ወሳኝ ይሆናሉ ማለት ነው። ሊቨርፑል ከአውሮፓ ሽንፈት በኋላ አጣብቂኝ ውስጥ ገብቷል። የእንግሊዙ ክለብ በቻምፒየንስ ሊግ ጨዋታ የመጀመሪያ ዙር ከጋላታሳራይ ጋር 1-0 ሽንፈት ደርሶበታል። የጨዋታው ብቸኛ ግብ በጨዋታው መጀመሪያ ላይ የተገኘ ሲሆን ሊቨርፑል ከዚያ በኋላ ግልጽ የሆኑ እድሎችን ለመፍጠር ተቸግሯል። አሁን ሊቨርፑል የቻምፒየንስ ሊግ ተስፋቸውን እውን ለማድረግ ከፈለጉ በአንፊልድ ሁለተኛውን ጨዋታ ማሸነፍ አለባቸው። በታሪክ አውሮፓን በበላይነት ለሚመራ ክለብ አሁን ጫናው እጅግ ከፍተኛ ነው። የቼልሲ ኮከብ አወዛጋቢ ክስተት ከተከሰተ በኋላ ታግዷል። በእንግሊዝ ፕሪሚየር ሊግ የዲሲፕሊን እርምጃ በቼልሲ ላይ ደርሷል። የቼልሲው ክንፍ ፔድሮ ኔቶ ከአርሰናል ጋር ባደረገው ጨዋታ ከሜዳ ከተባረረ በኋላ የአንድ ጨዋታ እገዳና የ70,000 ፓውንድ ቅጣት ተጥሎበታል። ፖርቹጋላዊው ክንፍ ተጫዋች በደቂቃዎች ውስጥ 2 ቢጫ ካርዶችን ተመልክቷልና ከሜዳው ከወጣ በኋላ ዳኞችን ተሳድቧል ተብሎም ተከሷል። በቅጣቱ ምክንያት ኔቶ ቼልሲ ከኒውካስትል ዩናይትድ ጋር በሚያደርገው ጨዋታ ያመልጠዋል። ቼልሲ በዚህ የውድድር ዘመን በርካታ ቀይ ካርዶችን ተመዝግቦበታል። ይህም በቡድኑ ውስጥ ስላለው ዲሲፕሊን ስጋት አስነስቷል። በአውሮፓ ውስጥ የሚደረጉ ትላልቅ የሳምንት መጨረሻ ጨዋታዎች ይህ ቅዳሜና እሁድ በመላው አውሮፓ አስደሳች በሆኑ የእግር ኳስ ግጥሚያዎች የተሞላ ነው። በእንግሊዝ ፕሪሚየር ሊግ ውስጥ ከትላልቅ ግጥሚያዎች አንዱ የሚሆነው ዌስትሃም ዩናይትድ ከማንቸስተር ሲቲ ነው። በአውሮፓ ዙሪያ ሌሎች ዋና ግጥሚያዎች የሚከተሉትን ያካትታሉ። አርሰናል ከኤቨርተን፣ ሪያል ማድሪድ ከኤልቼ፣ ኢንተር ሚላን ከአትላንታ ሲሆን የእነዚህ ጨዋታ ውጤቶች የሊጉን ደረጃ በእጅጉ ሊነኩ ይችላሉ።